ሰላም እንዴት ናችሁ? ትምህርታችንን እንቀጥላለን። ባለፈው ያየነው ስለ ጂዲፒ ነበር። ስለ ጂዲፒ አይተን ነበር። ከዛ በፊት ኢንትሮዳክሽን ፓርት አይተን ነበር። እሱ ቴሌግራም ላይ አለ። ቴሌግራም ጆይን በሉና ሊንኩን ዲስክሪፕሽን ላይ ታገኛላችሁ። ከዛ ኢንትሮዳክሽን ፓርቱን እዩት እና ለማስታወስ ኃይል ጂዲፒ አይተን ነበር ባለፈው ቪዲዮ ዩቱብ ላይ አለ እና ጂዲፒ ምን ማለት ነው የሚለው ነገር አይተን ነበር። ጂዲፒ ዘ ቫሊ ኦፍ ጉድስ እንደ ሰርቪስ ፕሮዲስ ዊዝን ኤ ካንትሪ ኢን ስፔሲፊክ ታይም ብለን ነበር። ማለት በሶስት ወርም በአንድ አመት ውስጥም ይሁን አንድ ሀገር ያመረተችን አጠቃላይ እቃዎች ዋጋ ማለት ነው እና ያ እየጨመረ ከሄደ የአንድ ሀገር ኢኮኖሚ ይጨምራል ብለናል። ስለዚህ ጂዲፒ ሲጨምር ዩኤስዲ ይጨምራል። ዩኤስዲ ሲጨምር የሀገሩ ኢኮኖሚ አሪፍ እየሆነ ይመጣል ማለት ነው። ሁለተኛ ላይ ደግሞ እዛ ላይ ያየነው ነገር ለማስታወስ ኃይል ነው። ጂዲፒ በፎሬክስ ውስጥ እንዴት ይጠቅመናል የሚለው ነገር አይተን ነበር። ቪዲዮ አለ ፕሮፋይል ውስጥ ግቡና ማየት ትችላላችሁ ማለት ነው። የዛሬ ትምህርታችን የሚሆነው ኢንፍሌሽን ነው። ይሄ በጣም በትሬዲንግ ውስጥ አስፈላጊው ትምህርት ነው ማለት ነው። ኢንፍሌሽን ምንድነው ከምለው ነገር ሳነሳ በፊት እንትኑን እስቲ ዛሬ የምናየውን ዋና ነጥቦች ዋት ኢዝ ኢንፍሌሽን የሚለው ነገር አንደኛ ላይ እናያለን። ሁለተኛ ላይ ዋት ኢዝ ኢንፍሌሽን ሀፐን፣ ኢንፍሌሽን ለምን ይፈጠራል? ሶስተኛ ላይ ታይፕስ ኦፍ ኢንፍሌሽን እናያለን። አራተኛ ላይ ሲፒአይ እንደ ኮር ሲፒአይ እንላለን። አምስተኛ ላይ ኮዝ ኦፍ ኢንፍሌሽን እንዴት ኢንፍሌሽን እንዲመጣ የሚያደርጉት ነገሮች ምንድን ናቸው የሚለው ነገር እናያለን። ኢፌክት ኦፍ ኢንፍሌሽን ኦን ዘ ኢኮኖሚ፣ ዋት ኢዝ ዘ ኢምፓክት ኦፍ ኢንፍሌሽን ኦን ዘ ኢኮኖሚ የሚለው ነገር እናያለን። ሪሌሽንሺፕ ቢትዊን ጂዲፒ ኤንድ ኢንፍሌሽን እናያለን እና ሃው ኢንፍሌሽን አፌክት ፎሬክስ እንደ ጎልድ የሚለው ነገር እናያለን። ዘጠነኛ ላይ ሪል ማርኬት ኤግዛምፕል እናያለን ማለት ነው። እና የዛሬውን ትምህርታችን ኢንፍሌሽን ምንድነው ከሚለው ነገር እንጀምራለን። ኢንፍሌሽን ማለት የእቃዎች ኦር የአገልግሎቶች ዋጋ በጊዜ ሂደት እየጨመረ ሲሄድ ማለት ነው። በጊዜ ሂደት የአንድ እቃ ዋጋ እየጨመረ ሲሄድ አሁን ዛሬ አንድ ቡና ኪሎ ለምሳሌ 2000 ቢሆን ለምሳሌ ነው 2000 ቢሆን ከወር በኋላ 3000 ቢገባ ይሄ ኢንፍሌሽን እንላለን ማለት ነው። የእቃ ዋጋ እየጨመረ ነው ማለት ነው። ስለዚህ ይሄንን ኢንፍሌሽን እንላለን ማለት ነው። እና ሁለተኛ ላይ የምናየው ደግሞ ኢንፍሌሽን ለምን ይከሰታል የሚለውን ነገር እናያለን። ኢንፍሌሽን የሚከሰተው ለሶስት ነገሮች ነው። አንደኛው ዲማንድ ነው፣ ፈላጊ ሲጨምር። ሁለተኛ ላይ ደግሞ ፕሮዳክሽን ኮስት ይባላል። ይሄ ፕሮዳክሽን ኮስት አሁን ለምሳሌ ኢንዱስትሪ ኦር ካምፓኒ የሚያመርቱት እቃ ዋጋ ይጨምራሉ። ይህ የሚሆንበት ምክንያት ደግሞ እነሱ ላይ ለሚያመርቱት ፕሮዳክት እንትኑ የማቴሪያሉ ዋጋ ሲጨምር እነሱም ለፕሮዳክቱ ዋጋ ይጨምራሉ ማለት ነው። ስለዚህ እኛ ላይ የዋጋ ግሽበት ይሆናል ማለት ነው። እና በገበያ ውስጥ የገንዘብ መጠን ሲጨምር ማለት ማዕከላዊ ባንክ ኦር ሴንትራል ባንክ የምንለው ገንዘብን እንትን ያደርጋሉ ፎሎ ያደርጋሉ ማለት ነው ወደ ገበያ ሰዎች እንዲገበያዩበት ማለት ነው። ስለዚህ ለሶስት ነጥቦች ኢንፍሌሽን ይከሰታል ማለት ነው። እና ሶስተኛ ላይ የምናየው ደግሞ ኢንፍሌሽን አይነቶች ነው። ኢንፍሌሽን ሶስት ኢንፍሌሽን አይነቶች አሉ። ዝቅተኛ ኢንፍሌሽን፣ መጠነኛ ኢንፍሌሽን እና ከፍተኛ ኢንፍሌሽን ነው። እና ዝቅተኛ ኢንፍሌሽን የምንለው የእቃዎቹ ዋጋ በአሪፍ ሁኔታ ላይ ሲሆን ነው። በቃ አሁን የእቃዎቹ ዋጋ ጨመረ አንልም። በቃ አሪፍ ነው፣ ይሄ አሪፍ ነው፣ ስለተመቸኝ ነው የገዛሁት የምንለው ነገር ዝቅተኛ ኢንፍሌሽን ሲሆን ነው። እና መጠነኛ ኢንፍሌሽን ስንል ደግሞ ለጊዜው
የአንድ ቲሸርት ዋጋ 100 ከሆነ ለጊዜው አሪፍ ነው፣ ግን ለወደፊቱ ሊያስፈራ ይችላል። ለምን ሊጨምር ይችላል? እንሰጋለን ማለት ነው። ስለዚህ መጠነኛ ኢንፍሌሽን የምንለው ተመጣጣኝ ዋጋ ላይ ሲሆን ማለት ነው። ግን ለወደፊቱ አይታወቅም፣ ሊጨምር ይችላል፣ ፍርሃት አለ ማለት ነው። ከፍተኛ ኢንፍሌሽን ስንል ደግሞ ነገሩ ሲባባስ ነው ማለት የእቃዎቹ ዋጋ ሲጨምር ነው ማለት ነው። እሱም ከፍተኛ ኢንፍሌሽን እንላለን ማለት ነው። ይሄ ከፍተኛ ኢንፍሌሽን ለህዝብ ጥሩ አይደለም ማለት ነው። እና አራተኛ ላይ የምናየው ነገር ደግሞ ሲፒአይ እንደ ኮር ሲፒአይ ነው። ሲፒአይ ምንድን ነው? ኮር ሲፒአይ ደግሞ ምንድን ነው የሚለውን ነገር እናያለን። ሲፒአይ ኮንሱመር ፕራይስ ኢንዴክስ ነው። ይሄ ለትሬደሮች እኛ አይተን ትሬድ የምናደርገው ነው ማለት ነው። እና ሲፒአይ እንዴት እንደምናይ በባለፈው እንትን ላይ አይተን ነበር፣ እንዴት ኒውስ ከፎሬክስ ፋክተር .com እንደምናይ ማለት ነው። እና ሲፒአይ ምንድን ነው የሚለው ነገር ሸማቾች በየቀኑ ለሚገዙት እቃ ኦር አገልግሎት ማለት ነው የዋጋ ለውጥ ሲኖር ማለት ነው። እና የዋጋ ለውጥ የሚለካ ደግሞ ኮንሱመር ፕራይስ ኢንዴክስ እንላለን ማለት ነው። ማለት ይሄን ሲፒአይ የምንለው ሪፖርት በየወሩ ሀፍ ላይ ይወጣል ማለት ነው። ሪፖርቱ ሀፍ ወር ላይ ይወጣል ማለት ነው። ይሄ ሪፖርት ሲወጣ በወር ውስጥ አንዴ ብቻ ነው ብለናል። ማለት ሲፒአይ እንደጨመረ እንደቀነሰ የሚያዩት እነሱ ናቸው። እኛ ፋይናል ሪዛልቱን ለእኛ ያሳውቃሉ ማለት ነው። ኮር ሲፒአይ ደግሞ ምንድን ነው? ኮር ሲፒአይ ደግሞ የምግብና የኢነርጂ ዋጋ ካንሰል ሪሙቭ አድርጎ የቀረውን የዋጋ ለውጥ መለኪያ ነው ማለት ነው። ኮር ሲፒአይ የምንለው ደግሞ ይሄ ኮር ሲፒአይ ለፎሬክስ ትሬደሮች በጣም አስፈላጊ ነው ማለት ነው። እኛ ፎከስ የምናደርገው እዚህ ላይ ነው ማለት ነው። እና አምስተኛው ደግሞ የኢንፍሌሽን ምክንያቶች ምንድን ነው? የኢንፍሌሽን ምክንያቶች ለምለው ነገር አንደኛ ፈላጊዎች ሲጨምሩ ብለናል። የምርት ዋጋ ሲጨምር ብለናል። ለምን? ኢንዱስትሪዎች ለሚያመርቱት ነገር ማቴሪያሉ ዋጋው ሲጨምር እነሱ ደግሞ ፕሮዳክቱ ላይ ዋጋ ይጨምራሉ። እኛ ደግሞ ያን ነገር ለመግዛት አቅም እናጣለን ማለት ነው። ስለዚህ ኢንፍሌሽን እንደዚህ ነው የሚከሰተው። እና የነዳጅ ዋጋ ሲጨምር ይላል። የነዳጅ ዋጋ የሚጨምረው አሁን ለምሳሌ በጂኦፖለቲክስም ሊሆን ይችላል። በጂኦፖለቲክስ ኢንፍሌሽን ያመጣል በትክክል እና እሱን እናውቃለን። እና የነዳጅ ዋጋ መጨመሩን ደግሞ እያየን ነው። ለምን? የአሜሪካና የኢራን ጦርነት ስትሪት ኦፍ ሆርሙዝ ኢንክሉዝ ሲደረግበት እንትን ሆነ። ስትሪት ኦፍ ሆርሙዝ ኢራን ክሎዝ ስታደርግ የነዳጅ ዋጋ በጣም እየጨመረ ሄደ ማለት ነው። ስለዚህ ይሄ ስትሪት ኦፍ ሆርሙዝ ኦፕን እስከሚደረግ ድረስ የነዳጅ ዋጋ አይቀንስም ማለት ነው። እና ኢንፍሌሽን ደግሞ ይጨምራል። የነዳጅ ዋጋ ሲጨምር ኢንፍሌሽን ደግሞ ይጨምራል ማለት ነው። እና የደሞዝ ጭማሪ ነው አራተኛው ነገር። እና የገንዘብ አቅርቦት መጨመር ይላል። የገንዘብ አቅርቦት ደግሞ ባንኮች ብራቸውን ሲያበድሩ ለህዝብ ለሆነ ሰው ቢዝነስ እንዲጀምር ወደ ማርኬት ኦር ወደ ገበያ ለሰው ብር ሲያበድሩ ገንዘብ ፎሎ ሲያደርጉ ኢንፍሌሽን ይመጣል ማለት ነው። እና አቅርቦት ሰፕላይ ቼን የአቅርቦት ችግር ሲኖር ማለት አሁን ኢንዱስትሪዎች እቃ ማምረት ቢያቆሙ እና ለምሳሌ አንድ ሱቅ ብቻ ቡና ቢኖር ያ ሰው ምን ያደርጋል? ዲማንድ እየበዛ ነው፣ ፈላጊዎች እየበዙ ነው። ግን ሌላ ቦታ ያውቃል የሰፕላይ ቼን ችግር እንዳለ ማለት ነው። ስለዚህ ምን ያደርጋል? ያ ሰው የእቃውን ዋጋ ይጨምራል። ለምን? ሰው ምርጫ የለውማ፣ ከሱ ብቻ ነው መግዛት የሚችሉት። ስለዚህ እንደዚህ ኢንፍሌሽን ይመጣል ማለት ነው። እና ስድስተኛ ላይ የምናየው ነገር ኢንፍሌሽን በኢኮኖሚ ውስጥ እንዴት ነው ተጽዕኖ የሚያሳድረው የሚለውን እናያለን። ከፍተኛ ኢንፍሌሽን ምን አይነት ተጽዕኖ ነው የሚያሳድረው የሚለውን ነገር እናያለን። ከፍተኛ ኢንፍሌሽን ገንዘብ የመግዛት አቅም ይቀንሳል ይላል። የኑሮ ወጪ ይጨምራል። አዎ ትክክል ነው። ይሄ የኑሮ
ኑሮ ይጨምራል ማለት ነው። ኢንፍሌሽን ሲጨምር የዋጋ ግሽበት ሲጨምር ኢንፍሌሽን ይጨምራል። ማዕከላዊ ኦር ሴንትራል ባንክ የምንለው ነገር ነው። ሴንትራል ባንክ ኢንተረስት ሬት ሊያሳድጉ ይችላሉ ይላል። ያሳድጋሉ። ለምን? ኢንተረስት ሬት የሆነ ሲስተም አለው። እሱ ሲስተም ኢንተረስት ሬት ሲጨምሩ ኢንፍሌሽን ይቀንሳል። ስለዚህ እነሱ ይህንን ያውቃሉ። እንዴት ነው የሚያውቁት? ህዝብ ማለት ነው። ኢንፍሌሽን ሲጨምር አሁን ዛሬ እኛ ብንኖር የአንድ ቲሸርት ዋጋ $100 ቢሆን ከሳምንት በኋላ ወር ከወር በኋላ $200 ቢሆን አሁን ኢንተረስት ሬት ደግሞ በ2% ኦር በ1% ባንኮች ሊጨምሩ ይችላሉ። ይሄ ኢንፍሌሽን እንዲቀንስ ብለው ማለት ነው። ስለዚህ 100 ብር ይህንን ቲሸርት ከመገዛ ሄጄ ብሬን ባንክ አስቀምጬ በ2% በአንድ አመት ውስጥ በአንድ ወር ውስጥ ቢያድግልኝ ይሻላል ብለን ነው የምናስበው ማለት ነው። ስለዚህ ሄደን ብራችን ያን ቲሸርት መግዛት ትተን ሄደን ብራችንን ሴቭ እናደርጋለን ማለት ነው። ስለዚህ ሴንትራል ባንኮች ኦር ፌደራል ሪዘርቭ ኢንተረስት ሬትን ይጨምራሉ ኢንፍሌሽን እንዲቀንስ ብለው ማለት ነው። ስለዚህ ኢንተረስት ሬት ሲጨምር ደግሞ ዩኤስዲ ባይ ዘ ዌይ ስትሮንግ ይሆናል። ጎልድ ደግሞ ፎል ያደርጋል፣ ቤሪሽ ይሆናል ጎልድ ማለት ነው። እና ኢንተረስት ሬት ሲቀንስ ደግሞ ኢንፍሌሽን ይቀንሳል። መጀመሪያ ኢንተረስት ሬት ስለቀነሰ ኢንፍሌሽን ይቀንሳል ማለት ነው። ዝቅተኛ ኢንፍሌሽን ደግሞ ምንድነው የሚያመጣው የሚለውን ነገር እናያለን። ዝቅተኛ ኢንፍሌሽን ባይ ዘ ዌይ አሪፍ ነው። የዋጋ መረጋጋት ይኖራል። ኢኮኖሚ ወደ አሪፍ ሁኔታው ይመጣል ማለት ነው። ኢንፍሌሽን ስለቀነሰ ኢኮኖሚ ወደ ጤናማ ቦታው ይመለሳል ማለት ነው። እና ዩኤስዲ ቤሪሽ ይሆናል፣ ጎልድ ደግሞ ቡልሽ ይሆናል ማለት ነው። ለምን? የዩኤስዲ ፈላጊዎች ይቀንሳሉ። የጎልድ ኦር ሴፍቲ አሴት ኢንቨስተሮች ይፈልጋሉ ማለት ነው። እና ሰባተኛ ላይ የምናየው ነገር ሰባተኛ ላይ ጂዲፒ እና ኢንፍሌሽን ያላቸውን ልዩነት እናያለን ማለት ነው። ባለፈው ምን ብለናል? ጂዲፒ ለሰው አሪፍ ነው ማለት የጂዲፒ መጨመር ለሰው አሪፍ ነው። ለምን? ሰዎች ስራ ያገኛሉ። ስራ ሲያገኙ ደግሞ የአንድ ሀገር ኢኮኖሚ እየጨመረ ይሄዳል። ለምን? ይሄ አሁን ተቃራኒ ነው። ጂዲፒ ሲጨምር ለአንድ ሀገር ኢኮኖሚ አሪፍ ይሆናል። ኢንፍሌሽን ሲጨምር ግን ባድ ይሆናል ማለት ነው። ለአንድ ሀገር ኢኮኖሚ አሪፍ አይሆንም። ለምን? ተቃራኒ ናቸው። እና ስለዚህ ጠንካራ ጂዲፒ አንዳንድ ጊዜ ኢንፍሌሽን ሊያስከትል ይችላል ማለት ነው። ለምን? ጠንካራ አሁን የእቃዎች ዋጋ ምን ብለናል? ጂዲፒ ትርጉሙ ላይ አንድ አመት ውስጥ ኦር 3 ወር ውስጥ አጠቃላይ ያለው ዋጋ ሲጨምር ነው ጂዲፒ ስትሮንግ ሆነ የምንለው ብለናል። ስለዚህ ኢንፍሌሽን ያስከትላል እኮ። ለምን? ኢንፍሌሽን ያ ዋጋ መጨመሩ ኢንፍሌሽን ያስከትላል ማለት ነው። የእቃዎች ዋጋ ከጨመረ ኢንፍሌሽን ይመጣል ማለት ነው። ስለዚህ ጂዲፒ እና ኢንፍሌሽን በፎሬክስ ማርኬት ውስጥ በጣም ጠቃሚ ናቸው። ባይ ዘ ዌይ ይህንን ካወቅን በቃ እንደ ፈንዳሜንታል አናላይሲስ የሚቀለን ነገር የለም ማለት ነው። ይህንን ማወቅ በጣም አስፈላጊ ነው። እና ኢንፍሌሽን በፎሬክስ እና ጎልድ ላይ የሚያሳድረው ተጽዕኖ ምንድን ነው? ቅድም ምን ብለናል? እያወራ ነበር። ኢንፍሌሽን ከፍ ሲል ፌዴራል ሪዘርቮች ኢንተረስት ሬትን ያሳድጋሉ። ለኢንፍሌሽን ከፍ ሲል ፌዴራል ሪዘርቮች ኢንተረስት ሬትን ከፍ ያደርጋሉ ማለት ነው። እና ዩኤስዲ ይጠነክራል። ዩሮ ዩኤስዲ እና ጂፒፒ ዩኤስዲ እነሱ ቤሪሽ ይሆናል ማለት ነው። ዩሮ ዩኤስዲ እና ጂፒፒ ዩኤስዲ ቤሪሽ ይሆናሉ። እና ጎልድ ደግሞ እሱ የዩኤስዲ
እንትን ስለሆነ ሪቨርስ ስለሆነ ፎል ያደርጋል፣ ጎልድም ቤሪሽ ይሆናል ማለት ነው። እና በሪል ማርኬት ላይ ብናይ እንዴት ነው ፎርከስ ፕሪቪየስ አክቹዋል ኢንተረስት ኢንፍሌሽን አይተን ገስ የምናደርገው የምለውን ነገር እናያለን። እና አሁን ለምሳሌ የአሜሪካ ሲፒአይ ፎርከስቱ 2.8% ቢሆን አክቹዋሉ ፎርከስቱ ገስ የተደረገው ነው። ይሄ ይሆናል ብሎ በሆነ ነገር ላይ ዲፔንድ ሆኖ ይሄ 2.8% ይሆናል ብሎ ያስቀምጣሉ። እና አክቹዋሉ ደግሞ 3.2 ቢሆን ማለት የወጣው ደግሞ 3.2 ቢሆን ፕሪቪየስ የነበረው 2.9 ነበር። እና ይሄም ምን ሆነ? ሲፒአይ ጨመረ፣ ኢንፍሌሽን ጨመረ ማለት ነው። እና ፌደራል ሪዘርቮች ምን ያደርጋሉ? ኢንተረስት ሬትን ያሳድጋሉ። ዋናው እዚህ ላይ ኢንፍሌሽን አይደለም፣ ኢንተረስት ሬት ነው። የዛሬውን ኢንፍሌሽን አይተን የወደፊቱን ኢንተረስት ሬት ስለ ኢንተረስት ሬት በኋላ ላይ እናያለን። ኢንተረስት ሬት የራሱን የቻለ ቪዲዮ አለው ማለት ነው። ስለዚህ ኢንተረስት ሬት ወደፊት ምን ሊሆን ይችላል የምለው ነገር አይተን ዩኤስዲ ስትሮንግ ይሆናል ኦር ዊክ ይሆናል የምለው ነገር አይተን፣ ጎልድ ደግሞ የዩኤስዲ ተቃራኒ ስለሆነ ጎልድ ደግሞ ዩኤስዲ ጠንካራ ከሆነ ጎልድ ደግሞ ቤሪሽ ይሆናል። ኢንፍሌሽን ሲጨምር አሁን በዚህ ምሳሌ ለጎልድ ቤሪሽ ይሆናል። እኛ አሁን አክቹዋሊ ማየት አንችልም። ባይ ዘ ወይ ፕሪቪየሱን እና ፎርከስቱን ብቻ ነው ማየት የምንችለው። ፕሪቪየሱ 2.9 ከሆነ ፎርከስቱ ደግሞ 2.8 ብሏላ። ግን በተገመተው መጠን በላይ ነው የወጣው። ምን ሆነ? 3.2 ሆነ። ስለዚህ የኤስዲ ምን ይሆናል? ጠንካራ ይሆናል። ጎልድ ደግሞ ፎሎ ያደርጋል። ዩሮ ዩኤስዲ ደግሞ ፎሎ ያደርጋል። እና እንደዚህ ነው ኢንፍሌሽንን በማርኬት ውስጥ መጠቀም የምንችለው ማለት ነው። እና የዛሬው ቪዲዮአችን ይህንን ይመስላል። እና በጣም ጠቃሚ ነው ብዬ ነው የማስበው። ጠቅማችኋል እርግጠኛ ነኝ። እና ይህንን ፒዲኤፍ ፖስት አደርጋለሁ ቴሌግራም ቻናል ላይ፣ ሊንኩን ዲስክሪፕሽን ስር ታገኛላችሁ። እዛ ላይ ግቡና ጆይን በሉ። ይህንን ፒዲኤፍ እዛ ላይ እለቃለሁ። ጥያቄ ምናምን ማታ እለቃለሁ ቴሌግራም ላይ፣ መስራት ትችላላችሁ። እና ይህንን ይመስላል። ገና ሁለቱን አየነው፣ ሁለተኛ ላይ ነን። መጀመሪያ ጂዲፒ አይተናል፣ ሁለተኛ ላይ ኢንፍሌሽን። አሁን ቀጣይ እስከ 6 ናቸው ሜጀር ኢኮኖሚክ ፈንዳሜንታል አናላይሲስ የሚባሉት። እና 6ቱን አይተን ይህንን ትምህርት እንጨርሳለን። ገና ነው፣ አሪፍ ነው፣ ይጠቅማችኋል ብዬ አስባለሁ። ይህንን ደግሞ ኖት ያዙ፣ በደንብ እዩ። በጣም ነው የሚጠቅማችሁ። በፎሬክስ ውስጥ ብቻ ላይሆን ይችላል፣ ሌላ ቦታ ላይ በኋላ ላይ ወደ ስታክ ማርኬት ስትመጡ ራሱ ሊጠቅማችሁ ይችላል። ያዙ። ይህንን ይመስላል የዛሬ ትምህርታችን። እሺ፣ አመሰግናለሁ።